ኢንቮይስ እና ሪሲት ልዩነታቸው ምንድን ነው? ብዙ ሰዎች ግራ ይገባሉ። አንዳንዶቹም ተመሳሳይ አድርገው ይወስዷቸዋል። ነገር ግን ሁለቱም የተለያዩ ናቸው ማለት ነው። ስለዚህ እነሱን ዛሬ እነግራችኋለሁኝ። ቪዲዮውን እንደተለመደው እስከ መጨረሻው ድረስ ተከታተሉ። ስለዚህ ከኢንቮይስ ስንጀምር ኢንቮይስ ማለት ማንኛውም ሰው ግዢ ሲገዛ ተቆርጦ የሚሰጠው ነው ማለት ነው። ኢንቮይስ ይባላል ወይም ደግሞ ኖርማል ደረሰኝ ይባላል ማለት ነው። ታክስ የሚሰበሰብበት 5% ሊሆን ይችላል። ሌላ ተካቶ እቃውን ዋጋ ይዞ ለከፋዩ የሚሰጠው ደረሰኝ ኢንቮይስ ይባላል ማለት ነው። በሌላ በኩል ሪሲት የሚባለው ደግሞ ክፍያ ከከፈልን በኋላ የክፍያ መፈጸሙን ወይም ደግሞ የክፍያ ማረጋገጫ ነው ማለት ነው። በአጭሩ ደግሞ ሲአርቪ የሚባለው ማለት ነው። ብሩን ተቀብያለሁ ወይም ደግሞ ክፍያ ተፈጽሞልኛል ብሎ ብሩን ተቀባዩ ሰው ለከፈለው ሰው ማረጋገጫ የሚሰጠው ማለት ነው ሲአርቪ ይባላል፣ ወይም ካሽ ሪሲት ቮቸር የሚባለው ማለት ነው። ስለዚህ ካሽ ሪሲት ቮቸር ወይም ደግሞ ሪሲት የሚባለው የክፍያ ማረጋገጫ ነው። አንድ ሰው ከከፈለን በኋላ የምንቆርጥለት ነው ማለት ነው። ስለዚህ የክፍያ ማረጋገጫ ነው። ኢንቮይስ ግን ገና ክፍያው ሳይፈጸም ክፍያ ለመጠየቅ ያገለግላል ማለት ነው። ስለዚህ ቢፎር ክፍያ ነው ማለት ነው። ወይም ደግሞ ከክፍያ በፊት ተቆርጦ ለከፋዩ የሚሰጥ ነው ማለት ነው። ልክ እዳውን እንደማሳሰብ ወይም ደግሞ ይሄን ያህል እዳ አለብህ እንደማለት ነው ኢንቮይስ። ሪሲት ግን ከፋዩ ከከፈለ በኋላ አመሰግናለሁ ከፍለኛል ብሎ ማረጋገጫ የሚቆረጥ ሪሲት ይባላል ማለት ነው። ስለዚህ ሁለቱም የቮቸር አይነት ናቸው። አንደኛው ማረጋገጫ ነው፣ አንደኛው ግን መጠየቂያ ነው ማለት ነው። የሁለቱ ልዩነት ምን ይመስላል? በገጻቸው ላይ ምን ምን ይጻፋል ወይም ደግሞ ምን ይካተታል የሚለውን በሌላ ቪዲዮ እነግራችኋለሁ። ሁለቱንም እንዴት እንደምትጽፉና ምን ምን መጻፍ እንዳለባችሁ እነግራችኋለሁኝ። ስለዚህ በሌላ ቪዲዮ አገኛችኋለሁኝ።